አምስት ጠቃሚ የአይፎን ሃኮች። የመጀመሪያውና እኔ በጣም የምጠቀመው ሃክ አፖችን ሎክ ማድረግ። ለምን እንግዲህ አፖቻችን ሎክ ማድረግ እንደሚያስፈልገን አልነግራችሁ። እሱን አክሰስ ለማግኘት መጀመሪያ አክሰሲቢሊቲ ውስጥ እንገባለን። ከዛ ጋይድድ አክሰስ፣ ከዛ አፕሊኬሽን ሎክን ኢኔብል እናደርገዋለን። እዚህ ነገሮች እንግዲህ ልጆቻችን እንዲገቡብን የማንፈልጋቸው አፕሊኬሽኖች ካሉ ኦር ደግሞ አንዳንድ ፕራይቬት የምንላቸው አፕሊኬሽኖች ካሉ ሎክ ለማድረግ ይጠቅመናል ይሄ ሃክ። ሁለተኛውና ብዙ ሰው የሚጠቀመው ዶክመንቶችን ስካን ማድረግ ቀጥታ ላይ እነ ካም ስካነርን ሌላ ተርድ ፓርቲ ስካኒንግ አፖችን ሳናወርድ መጠቀም የምንችልበት ቀላል ሃክ አይፎን ላይ እንደሆነ ታውቃላችሁ። ኖት ውስጥ እንገባለን። ከዛስ ኒው እንልና ማለት ነው ካሜራ አይከኗን እንነካታለን። ከዛ ኤኒ ዶክመንት ስካን ማድረግ እንችላለን። ከዛ ወዲያውኑ ስካን ያደረግነውን ዶክመንት ያስቀምጥናል። ይሄ በጣም ዩስፉል ሃክ ነው ጋይስ። ሶስተኛውና ፈታ የሚያደርገኝ ኦልሞስት እንደ ማጂክ ትሪክ ፈታ የሚያደርገኝ ሃክ እንደሆነ ታውቃላችሁ። ሼክ ቱ አንዱ ፊቸር ነው። ኤኒቲንግ ታይፕ አድርጋችሁ አይፎናችሁ ሼክ በምታደርጉ ሰዓት አንዱ ማድረግ ትችላላችሁ። አራተኛውና በብዛት አይፎናችን ላይ የማንጠቀመው ፊቸር ምን እንደሆነ ታውቃላችሁ? ውሃ ልክ አይ ኖ ራይት። ሶ አይፎናችን ላይ ማለት ነው ሜዥር አፕ ላይ ሌቭል ማድረጊያ ቱል አለ። በጣም አሪፍ ፊቸር ነው። ሞክሩትና አስተያየታችሁን ንገሩኝ። አምስተኛውና እኔ ፐርሰናሊ ኦን ዴይሊ ቤሲስ የምጠቀመው ስኬጁሊንግ አይ ሜሴጅስ። በኋላ ቴክስት መላክ ፈልጋችሁ ከዛ ግን መርሳት ካልፈለጋችሁ ያንን ሜሴጅ ስኬጁል ማድረግ ትችላላችሁ። 6 ሰዓት ላይ እንዲልክ ከፈለጋችሁ ለምሳሌ ኦር 12 ሰዓት ላይ ስኬጁል አድርጋችሁ ትልኩትና ይቀመጥና መላክ ባለበት ሰዓት ላይ ይልከዋል። ጋይስ ከነዚህ 5 ፊቸሮች ውስጥ የተመቻቸው የትኛው ነው? እኔ ፐርሰናሊ ሼክ ቱ አንዱ በጣም ተመችቶኛል። እንደዚህ አይነት ቲፕስ ኤንድ ትሪክስ የምትፈልጉ ከሆነ ዶንት ፎርጌት ቱ ፎሎ ማይ አካውንት። ይመቻችሁ።